አረማማ ዘነቡ አረማ እንኳን ደህና መጣሽ እንኳን ደህና ቆያችሁ እኛ ጋር ልጆች በስደት የምትገኙ የሊያሾ ቤተሰቦች እንኳን ደህና ቆያችሁኝ እንኳን ደህና መጣችሁ እያልን ሸክላ ጥብስ አብረን እንበላለን ለኪ ጠላት አይኑ እያየ ጆሮ እየሰማ ያገሬ ልጆች ሰላም እንኳን ደህና መጣሽ አንቺ ጎተራቢ ያለው ነው የሚበላው የሌለው አሞጥሙጦ ይሄዳል ታንኪ በስላሴ ስም አሰይ አዎ ታለልቹ ይታይ ለኛ ዘኝልን ያገሬልሽ ያማራችሁ እኮ እንደዚህ አይናችሁ እርክት እንዲል እኮ ነው እንጂ እኮ የምብላ ፍላጎት ኑሮኝ አይደለም የምር ሪሊ ሰላም ያገሬልሽ በስደት የምትገኙ ወዳጆቼ አድናቂዎቼ ተከታዮቼ ሰው ሀገሩ ተመችቶ ሲኖር ደስ ይላል ቴንኪው የኔ ፍቅር አይ ያሹ ወይብ ሳምጪ አይ እንጨራራችሁ ጨራራችሁ ሊያዩ የማዳም ቤት ደከመኝ ጸልይልኝ የኔ ፍቅር አይዞሽ የማዳም ቤት ልጅ ኮንሽ እኔ አንድ ነገር ብቻ መክርሻለሁ አድምጪኝ ከልብሽ አረብ ሀገር ስትሰሪ በሰው ማግኘት በሰው መቀየር አትቅኝ እሺ የአረብ ሀገር በርሱ ልንገራችሁ መልካም ምኞት ሲኖራችሁ ብቻ ነው የሚያልፍላችሁ በተቀራ ምቀኞች ከሆናችሁ አያልፍላችሁ እዛ ዘላለማችሁን ነው ሰው ቤት የምትሰሩት ረሃ ያላችሁ ከሆናችሁ ግን ስኬት በስኬት ነው ጋይስ ያ አረባክስ ማርያም ነው አይ ቲንክ ቢራ አልጠጣ ቢራ አለ ፍሪጅ ውስጥ ናምጫ ምን ቢራ ሀበሻ ቢቢግስ ይሁን አምጪ በጣም ነው ኩሻ ባይዘው ጎድን ነው ጋይስ ጎድን ጥብስ ነው በጣም ነካታ ማን እንዳበሻ ቢራ ይበላችሁ ጋይስ ሳይ አሳያችኋለሁ የሀገራችሁን ምግብ ጋይስ ጎድን ጥብስ ይባላል ይሄ ባይዘዌ ሳይ አፌ ሙልት አለ ታውቃላችሁ እየበላው ሳይ አረማማ ዘነቡ ጋይስ ያ ነው ማለት ልፈልሳለሁ
እግዚአብሔር ይመስገን ሻሚ ጋይስ እኛ ባይዘው ደስ ያለን ነው መንበላው ይላችሁ እንደዚህ ኢትዮጵያ ስትመጡ እኮ ደስ የሚለው ነገር ይሄ እኮ ነው። ጥሬ ሲያምላችሁ ጥሬ በስ የበላችሁ ጋይስ ላይክ አድርጉ እንጂ ምን ነው ላይክ ስታረጉ ክብሬን ያጣው ነው ይመስላችኋል? ባይዘው ዛሬ መልእክት አለኝ። እስኪ አይ ጓደኛዬ እርጉዝ ናት አሁን ስትይኝ ምን ትሊሆን? አይዳ አይ መቅዲዬ አም ሶሪ እርጉዞች ሶሪ። እሺ ምን ላድርግ እኔ? መጥፎ ኮሜንት የሚሰጥሽ የራበው ሰው ነው። ሀቅና ሀቂቃ ቤትዬ ኬክ መስለሻል ፍቅሬ። ማሩ ሜካፑ አይደለም ሜካፑ ፓውደሩ ምናምን ፋውንዴሽኑ አይ አይደለም ምግቡ ነው እንደዚህ ውብ ያደረገኝ። ሶፍት ላምጣ ወይ? አይ አትቸገሩ። ኧረ እባክሽ ለድሀ አስቢ። የኔ ፍቅር እኔም ድሀ ነበርኩኝ እኮ ሰርቼ ነው ላይፌን የቀየርኩት። ስለዚህም ድሀም ሰርቶ ይቀየር። ምን ማለት ነው? አንዳንዶቻችሁ ስራዬ መሆኑን ትዘነጉትና ልክ እንትን ልትሉ ትፈልጋላችሁ። እኛም ድሀ ነበር። ሰው ሲበላ ብለን ነበር የምንለው። እዛ ቤት ዛሬ ስጋ ጥብስ እየተጠበሰ ነው እንላለን። በግ ሲያርዱ ደግሞ እዛ ቤት ዛሬ በግ ታርዷል እንላለን። ጥብስ በብረም ጣጣጣጣ እያለ ሲጠብሱ ደግሞ እዛ ቤት ዛሬ ጥብስ እየጠበሱ ነው እንል ነበረ። ድህነት ጊዜውን ይጠብቃል፣ ይቀየራል። ከሰራሽ ትቀየራለሽ። አለቀ። ቁጥበሽ ያለ አይ ምን ይፈጣ ሰው ግን እንደዚህ ቢጣፍጥ ምን አለበት? እኔ እንደምበላው ምግብ እንደዚህ እንደዚህ ቢጣፍጥ ሀብሾች እንደዚህ ብንጣፍጥ እንደ በሬዎቻችን ኦ ማይ ጉድነስ ይሄ በግማ እንደኔ ነው። ሩሩ በል ነው በሬ ነው። ገብርኤልን ቤት ተጎርተሻል። እውነት ነው የኔ ፍቅር እንዴ በደንብ በነገራችን ላይ ዛሬ የሆነ ነገር ነግራችኋለሁ።
እና ኪል ብላ ግን ካልበላዋት ትቀዘቅዝብኛለች። አውርጁ አበላልሽ በጣም ደስ ይላል። ቴንኪው የኔ ፍቅር። ወይ ሰው ግን ለምን ይርባል? ወይ እየበላን ካልሆነ እናንተን መቋቋም አንችልም አባቴ። እንደዚህ ቆራጥ እያደረግን እንደዚህ ያሉና እናንተ ከባድ ናቸው። ሶስዬ ፍቅር እንዴት ነሽ እናቴ? ሰላም ነሽ ወይ? ቲቲ በቃ ከስልብ ቅርጽ የምታደርጉት በሰላም ነው? የሀቢባ ሊሰደቡባት ሊቾ እኮ እነዛ ከብቶች በሱ ጉዳይ ላወራ ነው የመጣሁት። ዋና ፖይንት እንደውም እሱ ነው። ጋይስ እና ያቺ የሰው ጅብ ትላንትና ስትናገረኝ ነበራሉ። ቲቲ ፕሊስ አቁሙ። ብሎክ ከማድረግሽ ታይ በቃ። ፍቅሩንም አድናቆቱንም አመሰግናለሁ። ምንድን የምን ልብ ቅርጽ መደርደር ነው? የምን ልቤ ልስጥሽ ነው? አልፈልግም። ቲቲ ያሰማም መሰለኝ አማርኛ። ቲቲ ታቲ ስታፕ ታይ አሁን እየጠገብኩ ነው ጋይስ። ቲቲ ረፊ ብዬሻለሁ። አይ ላቭ ዩ ሶ ማች። አይ ላቭ ዩ በቃ አንዴ ካልሽ እኮ ፍቅርሽን ገለጽልኝ ማለት ነው። ቴንክ ዩ። አይ ስፔክት ዩ የኔ ፍቅር። አንዴ ልመሰጥ ጋይስ። በዚህ ጋር ታረጉትና በዚህ ጋር ታመጡታላችሁ። በዚህ ጋር ታረጉትና በዚህ ጋር ታመጡታላችሁ። ፌበን ምን ሆናችሁ ነው ጋይስ? እኔ ልብ ቸግሮኛል፣ አበባ ቸግሮኛል ብያችኋለሁ። በመቤት ይረፉ ወይ ሙስሊም ሆናችሁ ባላረፉ። እኔ ልብ ምናምን አልፈልግም። ጋይስ
በእናትሽ በቃ በቃኝ። ገብርኤልን አልቻልኩም ጋይስ። ኢትዮጵያ ለምንድን ነው ግን የአበሻ የኢትዮጵያ ቢራ የሚጣፍጠው? በጣም ነው የሚጣፍጠው የኢትዮጵያ ቢራ። አሁን የኢትዮጵያ ቢራ ለምን ጠጥታችሁ ልክ ውጭ ሀገር ሄዳችሁ ቢራ ምናምን ስትጠጡ ቀጭን ነው የሚሆንባችሁ ታውቃላችሁ። ግን እኮ ፓወር የነሱ ይበልጣል። የሰው ልጅ ግን መብላት አለበት። ገብርኤልን ፋውንዴሽን የለው ምን የለው ዛሬ ዝም ብዬ ነው የገባሁላችሁ። ሊፕስቲክ ብቻ ተቀብቼ ሰው ፍቅሩን ሲያሳይሽ አመሰግናለሁ ቢያቸው። የኔ ፍቅር ለሚወዱኝ እኮ ሁሌም አመሰግናለሁ። ግን ሲደጋገም ለነገር ይመስለኛል የሚወድ አልወድም። እኔ ብዙ ማሽቃበጥ አተቂም እንዲህ ባሬ ሊያንኝ እኔ እንደዚህ ለሪስፔክታችሁ ለፍቅራችሁ ለምታሰጡኝ ነገር ሁሉ እወዳለሁ፣ አመሰግናለሁ። የእውነት አከብራችኋለሁ። ግን ይሄ ስትደጋግሙ ነገር ፍለጋ ይመስለኛል። አይስዌር ነው አልወድም። ይሄ ደርድሪ ልብ ቅርጽ አበባ ምናምን ሊያይ ምናምን ማሪ አልወድም እኮ ነው። ምን ብሎሻል? ደርቆሻል ምርጧ። ስለ አርቲስት ወሬ የለም ወይ? እስካሁን የለም። ሲመጣ ግን አወራላችኋለሁ። ትልቹ ተናፍቀሻል ቱርክ የኔ ፍቅር። አስቴርዬ የኔ ቤቷ ነች። ልዬ እነዛ መንትዮች ዶክተሮች ስትገቡና ማን ናቸው? ስድብ እንዳታነቢ ነው እኮ የምንሰጠው። ቴንኪው የኔ ፍቅር። እሺ የኔ ውድ ችግር የለውም ማሬ። ስድብ እኮ ያሳደገን እኮ እየሰደባችሁ ነው ያሳደጋችሁን እና ምንም ችግር የለውም። ባይመቸን ስድብ ከሆነ ብሎክ እናደርጋቸዋለን። እስኪ ያሹ ነይስ አሹ። አሁን ቆሎ አምጪ እዛ ጋር ቆይ። አይ አይሆንም ጋይስ። አብያት ምናምን የምትሉት አላበላትም። እሺ ማዳም በልታ ከጨረሰች በኋላ ነው የምትበላው። እኔ በፊት አረብ ሀገር አይደለም ማዳም በልታ ጨርሳ ቡና ፍታ ጠጥታ ሻወር ወስዳ ምናምን ነው። አንቺ ጤና የለሽም? አያቃጥልሽም? አላቃጥልሽም? ማርያምን በቀኛ በቀኝ ያንን ውሰጅ ነው ሰጅ በቀኛ ችግር የለም። ሰራተኛ አለች፣ የዘመድ ልጅ ናት። አታሽቃብጡ አትበሉ፣ አትጩ ላይ ላይ ማርያምን አትጩ። ቡናውን ጣችሁ አትናርግልኝ ምርጫዬ እና ለምን እሱን አንድ ሽንኩርት ሄደሽ አነሳሽ ከካሜራው ፊት ለፊት ሄድሽ። ልክ ካሜራው ፊት ለፊት ሄድሽ ቀን ፊትሽ የገባ ቀን ኪዳነ ምሕረትን አለቅሽም ወቂ አሳይ
ምንም አታስጋብጡ። ሌሎቻችሁ እንደዚህ ያለቻት ምናምን አትበሉ፣ አያገባችሁ። ወረኛው የሚያገባው ሰው ብቻ ነው የሚጠይቀኝ። እናንተ አያገባችሁ። ሳይት ጋይስ ዛሬ ቡና የምጠጣው በጤና አዳም ነው። ያየ ሂማኔር ሄርሽ ከየት ነው? ማናት ስሟ? ቲና ሂማኔር ናት። ኮፍያ ነው ጋይስ፣ ሂማኔር አይደለም። ሊቾ የምጣፍ ነገርሽ ቆሎ አላቀረብሽልኝ እኮ ብርቴ። የምጣፍ ነገርሽ ብርቱካን እንት ብርቱካን ጠቢልኝና አምጪ ብርቱካን ብላ መሰለኝ። ተይው ግን አይ ሊፕስቲክ ይለቃል። ሊቾዬ በቅርቡ ወደ ጌታ ትቀበያለሽ ብሎሻል። ድሮ የጌታ እኮ ነኝ ግን የጌታ ልጅ ነኝ። የጌታችን መድኃኒታችን ኢየሱስ ክርስቶስ ልጅ ነኝ። ምንድን ነው የጌታ ነው የጌታ ትያለሽ ነው የምትሉት? ምንድን ነው? የልጅ ጫማ ፈልጌ ነበረ የኔ ፍቅር። ታዲያ ይቻላል? መደወል ይቻላል። ሱቃችን መምጣት ይቻላል። የሉት ሱቃችን ነግራችሁ ይላል እንዴ? ውራጎይል ቤተክርስቲያን ጀርባ አለላችሁ ፊት ለፊት እንዳታስቡ። ኑና መግዛት ትችላላችሁ። ተናፍጠሽ ነይ። ምን ችግር አለው? ዝም ብሎ እናፈጣለሁ። ብንፍጥ አይደለም እንትኑ አዋዜው ውሃውን ፈሶብኝ ነው። ያይ ዛሬ አገኘሁሽ እዚህ ቪዲዮ ላይ የሰራሁበት ማስታወቂያ ላይ አለልሽ የጫማው ስልክ ቁጥሩን በቃ ገለቆ ማሪ አዲስ ቁጥር ስለሆነ አላውቀውም። እዛ ላይ ያለልሽ የኔ ፍቅር ሱቃችን መምጣት ትችላላችሁ። የፍሬሽ ኮርነር ቡና ብርቱካን እኮ በጣም እንደምጣው አለጣኒ ቱቱ የለችም ወይ? ሁሌም ቱቱ አለች እኔ ጋር ሁሌም። ኧረ ጥብስ በልተሽ ኦሬንጅ ትበያለሽ? አዎ እበላለሁ የኔ ፍቅር። ኦሬንጅ ገርሞሽ ገና ክሬም ኬክ እበላለሁ። ምን አገባሽ? በአንቺ ቤት አሁን አውቀሽ ነው ኦሬንጅ አይበላም፣ ጥብስ ተበልቷል። እሺ አሁን ወደ ገደለው ዝም ብለሽ ስበላ ማየት ነው። ስበላ ማየት፣ ኮመንት መስጠት አለቀ። ይህ ማሽቃበጥ ምናምን አልወድም። አታሽቃብጡ። አሮጊት ጅዊ አሮጊት አይደለሁም። አምያንግ ቴንኪ ሊቾ የቪዲዮሽ ብለድ ይሆናል። ይበላል ቢያ አረ ማሪታቸው በእናቸው ሲሉ ሰምታ ዶሮ ታንቃሞቶች የኔ ፍቅር እኔ ልጅ ልጆች ነው ወረፍ እየዘፈነች ነው። አይ መድኃኒዓለም አባቴ ተመስገን የኔ ጌታ። ምን ክብሩን ውሰድ ይካል እሰይ በሉ እስኪ ቤት እሰይ ምን ይሳነዋል እሱ ጋይስ? እንደው ምን ይሳነዋል? መድኃኒዓለም ምን እንኳ ይሳነው እሱ። ምን ካሜራው ልክ አይደለም ጋይስ፣ ካሜራው ልክ አይደለም እያሉ ነው። እሰይ ቴንክ ዩ ጋይስ። ካሜራው ልክ አይደለም፣ ካሜራው ልክ አይደለም ጋይስ። ልክ ነው። ኦኬ ነይ እቺን ጤና አዳም አጥበሻት ነው ጋይስ። ጤና አዳም ላይም ጥሩ ነው አሉኝ። ጤና አዳም ላይ ነው ልጆዬ፣ ጤና አዳም ላይን ጥሩ ነው። ፊት ለፊትሽ ቁጭ አድርጊና ጤና አዳሙን እያደረግሽ ብለውኝ ነው ጋይስ።
አዎ እኮ ይሄው አመጣሁና የእናንተ አይን ከባድ ነው። ኧረ ክፉ ያናግሩናል። ኧረ ጋይስ ጤና አዳም ኧረ ስንት አለ መሰላችሁ መንደራይዞች መንደራይዞች እንዲህ ብለው ነው የሚያዩት። ጥቃቅንና አነስተኛ በጣም ያፈሉት ጋይስ። ኧረ በስመ አብ ኧረ በስመ አብ ውይ ሰው ግን ከደረጃው ከሆነ ሰው ጋር ይዋል። ኧረ በስመ አብ ጋይስ ኦ ማይ ጉድነስ አይስዌርን የምሬን። ኧረ ይሄ ጥቃቅን አነስተኛ ምናምን ምናምን ኧረ በስመ አብ እንዲህ የሆነ ቪዲዮ አይታችኋል? ልንገራችሁ። የሆነ ሴትየው የድሮ ቪዲዮ ነው። ድሮ ፌስቡክ ላይ ብሎክ አድርጊልኝ ካሜራው ባክ ሲሪየስ ጉዳይ አሳይ ካሜራው ፈዟል። ቆይ ዳታውን ላጥፋ። አይ አሁንስ ጋይስ አሁንስ ውዶቼ አሁንስ ላቭ ጥረጊው ሊያየ ላቭ ጋይስ አለ ወይ? አሁንስ አሪፍ ነው እኮ በዳታው ኩላችሁ ያፍታም ነገር እናማሳ በሉኝ ሀገር ልጆች እናማሳ ብላችሁ አዳምጡኝ። የሆነ ቪዲዮ ፌስቡክ ላይ ተለቀቀ ትዝ ይላችኋል? የሆኑ እናቶች ሲሰዳደቡ አይ ቲንክ የሆነ እንደዚህ ጣጣ የሌላቸው እናቶች ናቸው። እንደዚህ ሱሪያቸው እንድሪያቸው እንኪ 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 ምናምን እየተባሉ የሚሉትን እናቶች አውቃችኋቸዋል? ያን ቪዲዮ አስታውሳችሁታል? እስኪ አስታውሰናል ይሄ ምናምን በሉ አስታውስ በሉኝ። እሱን ቪዲዮ አሁን ያልኳችሁ ቪዲዮ እናቶች ናቸው ተጣልተው ነው እና አንድ እናት ቀሚሷን ወደ ላይ ሰብስባ እንኪ ምናምን እያለች የምትመጣው የድሬዎች ናቸው። ኦኬ የድሬዎች ናቸው። በቃ ጋይስ እንዴ መንደራይዝ እዛ ግሩፕ ነው የገቡ ይመስለኝ። የምሬን እኮ ነው። አይስዌርን የምሬን እንዴ ዝም ብዬ ሳየው ቪዲዮ ማለት ነው እንደዚህ አይነት መንደራይዝ ቦታ ላይ ነው የተገኘው ይመስለኝ። በጣም በልምሽ ነው በለኝ እንዴ ምን ሆናችሁ ነው ጋይስ? እኛ እኮ ሀገራችን ላይ በጣም የተከበርን ሴቶች ነን። የመኪናችንን አስነስተን እንዲህ ብለን የምንሄድ ሴቶች አስባችሁታል? ኢትዮጵያ ሀገራችሁ ላይ የራሳችሁ ሀገር ላይ ከዛ ወታችን አቅምን አለማወቅ ከባድ ነው። አይሊያሽ አሁን ድሮ ቢሆን ኖሮ አረብ ሀገር እየሰራው ቢሆን ኢትስ ኦኬ። ድሮ ቱርክ ቢሆን ኢትስ ኦኬ። አሁን እኮ በጣም እንዴ ጋይስ ግሬስ ያላት ሴት እኮ ነኝ። መኪና ብርቅ ነው ወይ? ያው ማሪ በጣም ብርቅ ነው ኢትዮጵያ ሀገር ላይ በጣም ብርቅ ነው። ያውም ደግሞ በካሽ መክፈል በጣም ብርቅ ነው። በባንክ አያይዞ መግዛት ነው እዳው እንጂ ያው ለምሳሌ ቤቱን በባንክ ብገዛው አይደል እንዴ ገና እስከ 3 ዓመት የምጠብቀው ገና እስከ 3 ዓመት ይሲ ልዩነት ካሽ ፍጭት ስታደርግን በጣም ልዩነት አለው። አመሰግናለሁ። የሌለው ለማኝ ተሳድቦ ይሄዳል፣ የሌለው ለማኝ አፉን አሙጥሙጦ ይሄዳል አለ ያገሬ ሰው። ሙጥሙጥ አድርጋችሁ አትሄዱ። ይዞ መገኘት ነው ትልቁ ጨዋታ። ያራዳ ልጅ እንደዛ ይላል። ኤኒዌይስ ወደ ገደለው። በነገራችን ላይ ዛሬ ቁም ነገር ነው የማወራላችሁ። ነው ግቡ ጋይስ። አዲስ ዓለምና ነፃነት ወሬ የለም ወይ? ተጣልተዋል እኮ በጣም ቢጣሉም ስለ አዲስ ዓለምና ስለ ነፃነት አላወራም። እንደው ቢጣሉ ራሱ አንዳንዴ የማሽቃብጥላቸው አርቲስቶች አሉ፣ ሴሌብሬቶች አሉ፣ ሽቅብጥ ማረግላቸው እንደው ቢጣሉ። ከዚህ በኋላ እኮ እንደዚህ ያልኩ ነው የምነግራችሁ ጋይስ። የማሽቃብጥላቸው አርቲስቶች አሉ፣ የምቀጠቅጣቸው አርቲስቶች አሉ። በቃ ምን ታመጡ? ምንም ማዳመጥ ብቻ እናንተ ሲነገራችሁ። ልጄ 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 አይኑ በቃ አልቆይም። ስንት ደቂቃ? 30 ደቂቃ ማርያምን 30 ደቂቃ። አይ 30 ደቂቃ በቃ
እኮ ገብቶኛል፣ ግን 30 ደቂቃ እሺ። ብርቱካን ክፈቹ፣ ብርቱካን ስሚኝማ፣ ክፈቹ ልንገርሽ። ከዚህ ነው እንዴ? እሺ ተመልሻለሁ ጋይስ። አመሰግናለሁ። ሰማለሁ። ሙከራ 1 2 3 በነገራችን ላይ ነገ ልደታ ግንቦት ልደታ ናት። እንደምታውቁት ልደታ ደግሞ አጠገቤ ናት። ምን ልሳልላችሁ እስኪ የሀገሬ ልጆች፣ ለልደታ እዚህ ውስጥ ያላችሁ ሰዎች ታውቃላችሁ፣ ልደታ ጎረቤቴ ናት፣ በሬ ላይ ናት። እና እስኪ ለልደታ ምን ልሳልላችሁ የሀገሬ ልጆች፣ ለልደታ ምን ልንገርላችሁ፣ ስለት ያለባችሁ ሰዎች እስኪ ንገሩ። ወሬን ከመጀመሪያ በፊት ሊቾዬ ለልደታ እንዲበሪልን፣ ሊቾዬ ለልደታ አድርሽልን ብቻ በሉ። ቶሎ በሉ ቶሎ በሉ ጋይስ። ለልደታ ምን ልሳልላችሁ ነገ እንትን ሴት አለ። ከፈለግሽ እኮ ድንች በስጋ ማለሽ፣ ድንች በስጋ ከፈለግሽ። ሀገሬ የሰራው እንድገባ ያድርገኝ። ሌላስ የተናደድሽ ትመስያለሽ። ኔትወርኩ እየተቋረጠብኝ ነው። 4 ደውሉ በማለት የዛሬ ዓመት በሰላም ያድርስ። ተሳሉ ጋይስ፣ ስለት በሉ አንድ ላይ ቺን የዛሬ ዓመት በሰላም ያድርሰንና እንደግመዋለን። እንዲደርሰኝ ላያት ጅብድም ይስጥልኝ። ሀገራችንን ታድን ታማድልን። ከድዶ አሜን። ትዳሬን ልጆቼን። አቤት ግን ሰው ደስ ሲል እኮ ጌታን እናቴቱን ታበሾች እኮ ምርቃት እኮ ጸሎት እኮ እንችልበታለን። የልቧን መሻት ትፈጽሚላት። አሜን አሜን። እስኪ ጋይስ እስኪ ነገ ግንቦት ልደታ አስባችኋል? የዓመቱ ግንቦት ልደታ ነው። ኑ ጋይስ ቶሎ በሉ። ነገ ቡናችንን ንፍሯችንን ቀቅለን አብረን ስለሆነ የምንመራረቀው። ዛሬ ደግሞ ዋዜማው ነው። እስኪ ቶሎ በሉ። እስኪ ጤና ይስጥልን። እኔ መርቅላችኋለሁ፣ እናንተ ምኞታችሁን ግለጹ፣ እሳልላችኋለሁ። እሺ ልጄ ትምህርት እንዲሳካለት ትርዳው። የኔ እናት አይዞሽ፣ ልጄን ትጠብቅልኝ። ፍርድ ቤት ቀጠሮ አለብኝ ለባሌ ነፃ ከወጣ 1000 የኔ ፍቅር ታውጣልሻለች እናቴ። ልጄን ትጠብቅልኝ፣ ሆድሽን ትቀንስልን። ጊዜው ማርነ ክርስቶስ ጊዜው አበሻ። እሺ አሜን። ትቀንስላችሁ። እሺ እኔ ለምበላው እኔ ለማወጣው ወጪ ላልተጨነኩኝ እናንተ ተጨነቃችሁ። አይ ጊዜው አበሻ። እሺ የኔ ፍቅር ልጆቻችንን ከክፉ ነገር ይጠብቅልን፣ ለሀገራችን ያብቃን፣ በሰላም እንድንገናኝ አድርገን። አሚን። እሺ አሁን ነገ የኔ ምርቃት ነገ ነው። ይሄ እናንተ ነው ጋይስ፣ የራሳችሁ ነው። እሺ ይሄ የልቤን መሻት ትሙላልኝ። አሜን። ጥሩ ስራ ትስጠኝ፣ ለባሌ ስራ። ጋይስ ሴቶች ግን በጣም ነው ለባሎቻችሁ ጸሎት የምታደርጉት። የህንድ ሴቶቹ ናቸው የለም እንደ የኢትዮጵያ ሴቶች ለባሎቻችሁ በጣም ነው ጸሎት የምታደርጉት። የሀገሬ ልጆች የህንድ ሴት እኮ ለባሏ ሁሌ ነው ጸሎት የምታደርገው አሉ። ከራሷ በፊት መጀመሪያ ለባሏ ነው። ታውቃላችሁ የህንድ ሴት ለባሏ መጀመሪያ ጸሎት እንደምታደርግ። ኬኳን ታሳድግልን። አሜን አሜን አሜን። አዎ የህንድ ሴት እግዚአብሔር ሆይ ጤና ስጠኝ፣ እድሜ ስጠኝ፣ ጤና ስጠኝ አትልም። መጀመሪያ እግዚአብሔር ሆይ ትንበረከክና አሉ። በጓጋ በግ ነው የሚባሉት የነሱ። በጓጋ ትሄድና በጓ ሆይ ትላለች አሉ። ባሌን ጠብቂልኝ፣ ክፉ አይንካው፣
ጥላት አይመልከተው ብላ ለበጓ ትነግርና እዚህ ጋር ቀይ ነገር ተቀብታ ትመጣለች መጀመሪያ። ከዛም በኋላ ነው የባሏን ጸሎት ካደረሰች በኋላ ነው ለራሷ መጸለዩ ለራሷና ለልጇ። አይገርማችሁም? ግን ሀበሻም እንደዛ ናችሁ እንዴ? አሁን እያዩዋችሁ ያላችሁ ሰዎች እኮ ማለት ነው ለባሎቻችሁ ቅድሚያ እየጸለያችሁ ነው። ለውጥ ነው ይሄ ራሱ። አቤት አቤት አቤት! ለውጥማ አለ፣ ለውጥማ አለ። ያገሬ ልጅ ጎበዝ ጎበዝ ጎበዞች፣ ሴቶችዬ ጎበዞች። ልጃችንን ሲጠብቅልን አሜን። በቃ እኔ በአጠቃላይ እመቤቴ ልደትዬ የሁላችሁንም በአጠቃላይ በስደት ላይ ያላችሁ በአጠቃላይ የልባችሁን መሻት ትሙላላችሁ። የእውነቴን ነው የምላችሁ፣ የልባችሁን መሻት ትሙላላችሁ። ያሰባችሁትን፣ ያለማችሁትን፣ የፈቀዳችሁትን፣ የተመኛችሁትን እሷ ይበጃል፣ ይጠቅማችኋል ያለችውን ትስጣችሁ። አሜን በሉ ወዳጆቼ። በአጠቃላይ ለነገሩ ጠላቶቼም ይስጣችሁ። አሜን ለማለት ስለምታንቃርሩ አይደርስላችሁም። ምክንያቱም እያላችሁ ስለሆነ አሜን የምትሉት ማለት ነው። የምትወዱኝ ሰዎች ግን ከልቤ ነው መመርቃችሁ። የምሬ ነው። እግዚአብሔርን ትስጣችሁ። የተመኛችሁትን የፈለጋችሁትን ሁለት ትርፍረፍ ታደርገላችሁ። ጠላቶቻችሁ እንደዚህ እያዩዋችሁ ተቀምጠው እናንተ ስኬትና ሀሴት ላይ ያስቀምጣችሁ። አሜን ትላላችሁ። ለሀገራችሁ ያብቃችሁ። በነገራችን ላይ ለሀገራችሁ ያብቃችሁ ማለት በዚህ ዘመን በጣም ትልቅ መረቃት ነው። ኢትዮጵያ ላይ መታችሁ ዘና ፈታ ብሩቅቅ ብላችሁ መኖር በጣም ስኬታማነት ነው። በነገራችን ላይ እግዚአብሔርን ነው። አንድ ወዳጄ ከአሜሪካ 20 ዓመት ሰርቶ ኢትዮጵያ መጣ። ሲመጣ ጠቅልሎ ነው የመጣው። ባይዘው ቁም ነገር ነው የምነግራችሁ። ጠቅልሎ ነው የመጣው። መቤቴን የምሬን። እንግዲህ ዲያስፖራ ካላችሁ አግዙኝ፣ ውሸት ከሆነ የማወራው ማለት ነው። ጠቅልሎ ኢትዮጵያ መጣ ሊኖር ማለት ነው፣ ሊሰራ። ከዛም እንደዚህ ቢዝነስ የሚሰሩ ሰዎች አሉ። ቢዝነስ ላጥና ምናምን ብሎ ከቢዝነስ ሰዎች ጋር አብሮ መዋል ጀመረ። አዳምጡኝ የሀገሬ ልጆች፣ በተለይ ዲያስፖራዎች ስሙኝ። ከዛም እነዚህ በቃ ቢዝነስ ማኖች ደግሞ ታውቃላችሁ፣ የቀን ወጫቸውን ዝም ብላችሁ ምቱት። በአንድ ቀን ውስጥ ሊያወጡት የሚችሉትን ብር አስቡት እስኪ፣ ራሳችሁ ጭንቅላታችሁ ውስጥ አስቡት። እናንተ አሁን የምታውቁት ይሄ ኩሽ ትርኪ ምርኪ አሁን እዛው ናችሁ 3000 4000 5000 ብር ምናምን ሲባል ኢዚ ነገር ነው የሚመስላችሁ እና በኢትዮጵያ ላይ ነው ሆናችሁ ነው ማየት ያለባችሁ። ውጭ ስንሆን እኔም ውጭ ሀገር ሁኜ እዚህ ያለው 2000 4000 ብር ከብር አልቆጥረውም። እውነቴን ነው የምላችሁ። ከዛም እዚህ መጣ፣ ጠቅልሎ ነው የመጣው ከ20 ዓመት በኋላ ማለት ነው። ከዛም መጣና ከቢዝነስ ማኖች ጋር አብሮ መዋል ጀመረ። ቢዝነስ ለመስራት ማለት ምን ስራ ለስራ ምናምን ሎኬሽን ለማጥናት የሆነ ነገር ብቻ ለስራ ምናምን ብሎ ከነሱ ጋር መዋል ጀመረ። ጋይስ እነሱ ገብተው ማኪያቶ ኢትዮጵያ ነው የሚኖሩት፣ ከሀገር አልወጡም እነዚህ ሰዎች። ገብተው ማኪያቶ ሲጠጡ የሚከፍሉት ሂሳብ፣ ምሳ በልተው የሚከፍሉት ሂሳብ ጋይስ በቃ በአጠቃላይ የቀን ወጫቸው በጣም ማክሲመም በጣም በትንሹ ክለብ ምናምን ካልሄዱ ማለት ነው። ክለብ ምናምን ሚኒ ካላሉ በቀላሉ በቀን 5000 ብር ያወጣሉ። እንደዚህ ካፌ ምናምን የሆነ ቦታ ምሳ ሲበሉ ምናምን ከ5000 በቃ 10000 ብር ያጠፋሉ ማለት ነው። ከዛም ግራ ገባው። ከአሜሪካ 20 ዓመት የሰራ ሰው ነው፣ ትልቅ ሰው ነው እና እዚህ ቢዝነስ ሊሰራ ነው የመጣው እያቻሉ። ከዛ አያያያያና ሁኔታው ማለት ከጊዜ በኋላ ከነሱ ጋር ትመሳሰላላችሁ። መቼም ዲያስፖራ ሆነ ዝም ብለ የሰውን ነገር እየበላ እየጠጣ ቁጭ አትልም። ደግሞ ዲያስፖራን በዛ ላይ ደግሞ ታውቁታላችሁ። እዚህ ሀገር ሲመጣ ሰው እጅን ነው የሚያየው። ያንተን እጅ ነው የሚያየው። ሀብታሙም ያንተን እጅ ያያል ዲያስፖራ ስትሆን። ከዛም እጁን ያዩታል። ምንድን በቃ ግራ ገባው። ከዛም በኋላ ጋይስ በመጣ በ3 ወሩ እናት አሜሪካ ማሪኝ፣ እኔ ከኢትዮጵያ ኑሮ ጋር መስማማት አልችልም፣ መግባባት አልችልም፣ አቅሜም አይችልም ብሎ ተጠቅልሎ የመጣው ሰውዬ ተመልሶ ወደ አሜሪካ ሄደ፣ ስራውንም ሳይጀምር ማለት ነው። ምክንያቱም አወጣጡ በጣም ያስፈራል። እንዴት ነው እዚህ ሀገር ያሉት ሰዎች የሚኖሩት? በጣም ነው ማለት ይከብዳል። አሁን እናንተ እዛ ሆናችሁ 4000 2000 1000 ብር ምናምን ኢዚ ነው፣ በቃ ኖርማል ነው የሚመስላችሁ። በጣም ከባድ ነው ለማለት ነው። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ኢትዮጵያ አምጥቶ ስላችሁ እዚህ ሀገር አምጥቶ ድልቅቅ ቡርቅቅ ዘና ፈታ ብላችሁ እንድትኖሩ ያድርጋችሁ ስላችሁ ተንበርክካችሁ ነው። እንደውም ከተቀመጣችሁ ስራ ቦታ ካላችሁ አሜሪካ ያላችሁ እህቶቼ ምናምን ማዳም ቤት ያላችሁ ካላችሁ ብድግ ብላችሁ አሜን አሜን የልጁ ጸሎት ይድረስልን፣ አሜን 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 እንዳፏ ያርግልን ነው ማለት ያለባችሁ እንጂ አሜን አይባልም። እለለለ እያላችሁ ነው። አይስዌር የምሬ ነው። እለለለ ስራ እየሰራች ከሆነ እለለለ ልዬ ያድርግልን፣ አረ ያርግልን ነው ማለት ያለባችሁ። ቀለል አድርጋችሁ አሜን አትበሉት ለማለት ፈልጌ ነው። አመሰግናለሁ፣ የምር አመሰግናለሁ። እናንተ እኮ ቀለል አድርጋችሁ አሜን
ቀለል አድርጋችሁ አካብዱ። እኔ እዚህ ሀገር መታችሁ ዘና ብላችሁ ኑሩ ስላችሁ አካብዱ። ልዬ እንዳፍሽ ያርግልን፣ እሰይ እልል ይሁንልኝ፣ ይሳካልኝ ምናምን በሉ፣ አሽቃብጡ። አሜን አሜን። እሰይ የሀገሬ ልጅ ደስ አላችሁ። አሁን ወደ ገደለው እገባለሁ፣ ወደ ሀቢባ። ትናንትና ቲክቶኩ በጣም በሀቢባ ቪዲዮ እና ላይቭ በጣም ሲወራና ሲነገር ነበር እና እኔም ዩቱብ ቲክቶክ ላይ ገብቼ ነበር። ትናንትና ላይቭ መግባት አልቻልኩም። ሶሪ። ያልቻልኩበት እንግዲህ ሲያልፍ ነው መነግራችሁ ብያለሁ። ቢዚ ነኝ፣ ባይዘው በጣም ቢዚ ነኝ። ሰሞኑን በጣም እንደዚህ እየተፋጠጥን ነው ላይቭ የምመጣው እንጂ ቱ ቢዚ የሀገሬ ልጆች እና ማሳ በሉኝ። የሀገሬ ልጆች እና ማሳ ትናንትና ላይቭ ላይ ገብቼም ትንሽ ነገር ተናግሬያለሁ። ዛሬም ድጋሚ የምናገረው ነገር አለ። በነገራችን ላይ ማለት ነው ሀቢባ ልጇን ሰደቡባት ተብሎ በጣም ሶሻል ሚዲያው በጣም በቀው ሲባል ነበረ። አዎ ሳይበን ያሳዝናል። እኔ በጣም ነው የምወደው ሳይበን። ከእርግዝናው ጀምሮ እስከ ምናምኑ እያዩት ያደገልኝ ስለሆነ በጣም ነው የምወደው። የማንም ልጅ የሀቢባ ልጅ ብቻ አይደለም፣ የማንም ልጅ ሚዲያ ላይ መሰደብ የለበትም ከሚሉ ሰዎች መካከል፣ እንደዚህ አይነት ነገር ከደረሰባቸው ሰዎች መካከል አንዷ እኔ ነኝ። እውነት ለመናገር ያውም የኔ ልጅ ምንቱን አላዩዋትም እና ብዙ ነገር ይሏታል። በነገራችን ላይ ሚዲያ ላይ የሚዲያ ሰው ለምን ቄስ አትሆንም ወይ ለምን ሼክ አትሆንም? ሚዲያ የምታዘወትር ከሆንክ ሚዲያ ላይ ላይቭ የምትቀመጥ ከሆነ ከሰዎች ጋር ተግባብተህ የምታወራ ከሆነ ነገ ሼክም ሁን ቄስም ትሰደባለህ። ልጆች ምናምን እንዳለ ወጥቶ ይሰደብልሃል። ይሄንን አምናችሁ መቀበል ያቃታችሁ ሰዎች ታሳዝኑኛላችሁ። በመጀመሪያ ደረጃ እኔ ሀቢባ ጻድቅ ጥሩ ስራ ነው የምትሰራው። ሚዲያ ላይ በጣም ብዙ ጥላት አለባት። ኦፍኮርስ በጣም ብዙ ጥላት አለባት። ጥላቶቿ ከምን ይጀምራሉ? ከራሷ ጓደኞች ይጀምራሉ። ጥላቶቿ ማለት ነው። ባይዘው ጥላት ከሩቅ አይመጣም፣ ከራስ ነው የሚጀምረው። ጥላት ከየት ይመጣል ብላችሁ ምን አልሽኝ ማሪ? ምንድን ያልሽው አልገባኝም። ኮመንትሽን አስተካክል ጻፊ ማንሽ እና ጥላት ከየትም አይመጣም። ባይዘው ጥላት ከየትም አይመጣም። ፎሎ ብትደራረጉ ከፎሎዎቻችሁ ነው የሚጀምረው ጥላት። ሁሉ ምንድነው ስማሙን ስከርስ እና ቢገርማችሁ ጥላት ከሩቅ አይመጣም። እና ሀቢባን እኔ እንደዚህ ስረዳት የሚስቅላት ሁሉ የእሷን እንደዚህ ማግኘት እንደዚህ ፌመስ መሆን የሚወዱላት ያሉ አይመስለኝም። አይሮን ነው አላውቅም። እኔ በህይወቴ በራሴ ደርሶም ስለማቅ ነው የምነግራቸው ይህንን ነገርና ሀቢባ ሳይመሰደቡባት በጣም ከፍቷት በጣም አዝና በጣም ባይዘወይ ልጅ ሲሰደብ በሚዲያ ላይ የመጀመሪያ ጊዜ ቅስሜ ይሰበራል። በጣም ነው የምታዝነው፣ በጣም ነው የምታለቅሰው፣ በጣም ነው የምትረበሸው ምናምን እና በጣም ያሳቀኝ ነገር ልንገራችሁ። ያቺ ማን ነው የሚሏት ቀውስ ዝሆኔ እና ያቺ ደግሞ ማናት እድሜ ጠገቧ፣ ሁለቱም እድሜ ጠገብ ናቸው። እድሜ ጠገቧ ማናት ሮማን ሲያወሩ ሰሟቸውና በጣም የሳኩት። በነገራችን ላይ በአጠቃላይ ባይዘው ሀቢባ ቤት ገስት ገብታችሁ ስታሽቃብጡ የነበራችሁ ሰዎች በአጠቃላይ በጣም ያሳቃችሁ፣ በጣም ነው ቀፈን ማድረግባችሁ። እኔ በነገራችን ላይ ሁሉም ሰው ላይ ሙድ ያስፈልጋለሁ በጊዜው ሁሉም ሰው ላይ። በነገራችን ላይ እቺን ቀኔን ግን እቺ የምናገራትን ቀን እንዳትረሷት። በየጊዜ ጉዳይ ነው። በጊዜው ግን ሁሉም ላይ ስቅበታለሁ። እቺን ቀን እንዳትረሷት፣ እቺ የምናገራትን ቀን እንዳትረሷት። በክፋት በጥላቻ በምናምን አይደለም። ኦፍኮርስ የሀቢባ ልጅ በመሰደቡ በጣም አዝኛለሁ። ምክንያቱም ደግሞ ይሄንን አክሴፕት አላደረገችም እሷ ከኢትዮጵያ ሕዝብ ይሄንን ማለት ይሄንን ከኢትዮጵያ ሕዝብ እጠብቃለሁ። እሷ የጠበቀችው በምላሹ አይ ቲንክ ሁሌ ተደንቃና ተመስግና ትኖራለሁ ብላ አስባ ነበረ። ግን ኖ የኢትዮጵያ ሕዝብ ላይ ይሄ አይሰራም። ጥሩም ሰራሽ መጥፎም ሰራሽ ትሰደቢያለሽ፣ ትረገጫለሽ፣ ከፍ ዝቅ ትደረጊያለሽ። አለቀ። ይሄን ማመን አለብሽ። ላይምሮሽ መንገር አለብሽ። ነግረሽ ነው ወደ ሚዲያ መምጣት ያለብሽ። እንኳን አይደለም አንድ ሀቢባ ሼ ብትሆን ራሱ ትሰደባለ፣ ቄስ ብትሆን ትሰደባለ። 24 ሰዓት ላይቭ ላይ ከተቀመጥክ ትሰደባለ። በቃ ኖርማል ፍሬንዱ ነው የሚያደርግህ፣ ጓደኛ ነው የሚያደርግህ። የሆነ የዚህ ቆሎ ጓደኛ ነው የሚያደርግህ ሚዲያ ላይ የሚያይ ሁሉ ማለት ነው። ስለዚህም የመጣለትን ነው የሚናገር። ያ ሊያስከፋ አይገባም። የሚያስከፋው ልጇን መናገራቸው ያስከፋል። ግን እዛ ቤት ያላችሁት በአጠቃላይ ትላንት ተሰብስባችሁ ስታንቧችሁ የነበራችሁት በአጠቃላይ ማለት ነው። በጣም ያሳቀኝን ነገር ልንገራችሁ። የሌላ ልጆች ሲሰደቡ፣ የዮናስ ሙሉና ልጆች ሲሰደቡ፣ የሊያ ልጅ ሲሰደቡ አይ ልጅ መሳደብ ነውር ነው አይባልም ምናምን ለምን አላላችሁ? እኛ ባይዘወይ ማለት ነው ወይ ሊያሾ ትሳደባለች። ኖ እኔ የሰው ልጅና የሰው ቤተሰብ አልሳደብም። እንደዚህ አስረግጬ ነው የምነግራችሁ። ሲጀመር አልሳደብም፣ ተሰድቤም አላውቅም። በኮንፊደንስም ነው የምናገረው፣ አላረገውም። ግን
አንድ ሰው ሲሰደብ ነግበኔ ማለት ነበረባችሁ። ነግበኔ ያልወለዳችሁም ስትወልዱ ጠብቁ። ከሚዲያ ካረቃችሁ ትሰደባላችሁ። ተራ በተራ ትረገጣላችሁ። ተራ በተራ ትንቋሽሻላችሁ። ማሪ ወደዛ ጋር ሄዱ ይፍቅር። ኦ የኬኳ ጓደኛ መጣ። ባባ እንዴት ነህ? በቃ ዋናው ላይቭ ላይ ችግር የለውም። እናንተ የኬኳ ጓደኛ አንተ ኬኳ ስጠፋ የት ሄዳ ነው አትልም? እና በነገራችን ላይ ልንገራችሁ ጋይስ፣ ይቅርታ የኬኳ ጓደኛ መጥቶ ነው የኬኳ ጓደኞች መጥተው ነው ጋይስ። ጋይስ ምስለኝ እንደ ሲግበሩ ጋይስ ድምጽ ይረብሻል። እና እዛ ሚዲያ ላይ የምትቀመጡ ፐብሊክ ፊገር ነን ቪዲዮ እንሰራለን ምናምን የምትሉ ስትሉ የነበራችሁ በአጠቃላይ ማለት ነው። የምሬ ነው። በአጠቃላይ አስመሳዮች ናቸው። ሀቢባ ወታ ባታለቅስ ኑሮ፣ ሀቢባ ወታ እንደዛ ብሶቷን ባትናገር ኑሮ ሁልሽን በርሽን ዘግተሽ ጸጥ ብለሽ ትሰሚ ነበረ። ትሰሙ ነበረ፣ ታዳምጡ ነበር፣ ታዩ ነበረ። ሁላችሁም ባይዘወይ አስመሳይነት ደስ ይላል። አንዳንዴ ሚዲያ ላይ አስመሳይ ስትሆኑ በጣም ደስ ይላል። ሚዲያ ላይ ስታስመስሉ ማለት ነው። ሀቢባ ወታ ላይ ህዝቡ ሙኡ ስላለ ምናምን ብላ መጣችሁ እንጂ መጀመሪያ የሰደቧት እኮ ከሁለት ቀን በፊት ነው፣ ትላንትና አይደለም። ቴዲ የእናትህ ነው እሱ፣ ለእናትህ ነገራት፣ ለዛች ምስኪን እናትህ። እና እውነቴን ነው የምላችሁ፣ ትላንትና አይደለም ከትላንት ወዲያ ማታ አይደለም ሀቢባን ልጇን ሲናገርባት የነበረው። በነገራችን ላይ ልጁ ማለት ነው። እኔ በነገራችን ላይ ልጁ እንደዛ ብሎ ሰድቧት የዛኔው ላይቭ ላይ ሪፖርት አድርጌበታለሁ ማለት። ኤኒዌይስ የኔ አንድ ሪፖርት ምንም ላይ ጠቅሞ ይችላል። እየተሳደበ ላይቭ ላይ ገብቼ ሪፖርት አድርጌያለሁ ልጅ ሲናገር ማለት ነው። እና ትላንትና ወዲያ አይደለም ሲሰድባት የነበረው። ሁሉም እዛ ስታንቧችር የነበረው ሰምቷል። ሀቢባ ወታ ሰው በጣም ማዘኗ፣ ልቧ መሰበሯ፣ ማልቀሷ መተው እንዲያንቧችሩ አደረጋቸው እንጂ ለምን ሁልሽም በአካውንትሽ ከፍተሽ የሀቢባ ልጅ በመናገራችን ከፍቶናል እንደዚህ ማለት የለባችሁም ለምን አላላችሁ ነበር? መጀመሪያ እሷ በሯን ከፍታ ገስት ግቡ ሳትላችሁ በፊት። አስመሳይ አይዋችሁ። እኔማ አስመሳይ እግዚአብሔርና ሁሉም አስመሳዮች ናቸው። በነገራችን ላይ ጤነኛ ሰው የለም። ሁሉም አስመሳዮች ናቸው። ለመሰላችሁ እንደዚህ ስል በሌላ ነገር ማለት እኛ የሚዲያ ሰው ነን፣ እንታዘባለን። እኔን እንደምትታዘቡኝ እኔም መታዘብ እችላለሁ። እና እዛ ጋር ገብተው ሳይመንን መናገር ሲሉ ሳቄ መጥቶ ነው ሳያቸው የነበረ። ለመሰላችሁ ጋይስ ለምን መጀመሪያ ወጥተው ፐብሊክ ፊገሮች ናቸው፣ ሶሻል ሚዲያ የሚሰሩ ሰዎች፣ ቪዲዮ የሚሰሩ ሰዎች ናቸው። የሀቢባ ቤስት ፍሬንዶች ነው። እንደውም ከነሱ ይልቅ የአረብ ሀገር እነዚህ እኔ እንትን እምላቸው የምቃወማቸው የሚሳደቡት የማይሳደቡት አለ እነሱ ይሻላሉ። ቢያንስ እንኳን እነሱ ሲሯሯጡ ነበር፣ በኮመንትም ሲሯሯጡ ነበረ፣ በፖስትም እየፖስቱ ሲሳደቡ ነበረ፣ ቪዲዮም ዲዩት እያደረጉ ሲሳደቡ ነበረ። አይቻቸዋለሁ። ሌሎቻችሁ ግን እንዳለ ገስት ተሰብስባችሁ ስታሽቃብጡ የነበራችሁ አንድ ሰው ወጥቶ በሀቢባ ልጅ ጉዳይ ቪዲዮ ይሰራ አልነበረም። ልክ እሷ ቤቷን ከፍታ ስታለቅስ ህዝቡ ሲል መታችሁ ሀብዬ ሰሪ ሀብዬ ይዘሽ አስመሳይ ልወደድ ባይ አደር ባይ አስመሳዮች። ያቺ ቀውስ ሮማን እንደዛ ስትናገራት ታይ ሮማን ብላችኋታል። ጓደኞቿንን የምትሉት አብራችሁ የምታንቧችሩት በአጠቃላይ እዛ አብዬ የምትሉት በአጠቃላይ ማለት ነው። ታይ ግሩፕ ገብታችሁ እዛ ቤቷ ገብታችሁ ሮማን ሀቢባን ብላችሁ ልታከላክሉላት ሞክራችኋል። በነገራችን ላይ ጋይስ አይኖ ይህን ቪዲዮ ስትወስዱት እንደምትሰድቡኝ አውቃለሁ። ስደቡኝ፣ ግን እውነቱን ነው የምነግራችሁ።
አንድ ሰው ሀቢባ ላይ ይሄን ያህል አመት ሲያስነሱባት የገዛ ጓደኞቿ ናቸው የሚባሉት ገስት ከፍተው የሚያወሩት የሚያንቧችሩት በአጠቃላይ አንድ ሰው ትንፍሽ አላለ። አካውንቷን እንደዚህ እየተመላለሱ ሪፖርት ሲያደርጉባት ፐብሊክ ፊገር ናቸው የሚባሉት በአጠቃላይ ወጥተው ምን አረገች ለህዝብ ያገለገለች ልጅ ናት ሀቢባ አላሉ ብለዋል። ጋይስ ብለዋል። ከነሱ ይልቅ የአረብ ሀገር እነዚህ የሀቢባ ደጋፊዎች ናቸው ሲጮሁ የነበሩት። ግሩፕ ከፍተው ቴሌግራም ላይ ሲጮሁ ኑ እንደዚህ እናድርግ ሲባባሉ የነበሩት እነሱ ናቸው። እዛ ገስት ቁጭ ብላቸው የድሆች እንትን ምናምን የምትሏት አጠቃላይ ገብተሽ ገስት ላይ ሀብዬ ይዛሉ የሳይመን ልጃችን ነው ምናምን ስትሉ የነበራችሁት ግን አንድ ሰው ስትከላከሉላት አልነበራችሁ። ጸጥ ብላችሁ ስታዩ ነበረ። የምትጠፋ መስሏችሁ። ባይዘው አይመለከታትም ሀቢባ እኔ በምናገረው ነገር። እኔ ራሴን ወክዬ ነው ማናችሁንም ወክዬ አይደለም የምናገረው። ራሴ ሊያሹን ወክዬ ነው የምናገረው። ሁላችሁም የመሰላችሁ የምትጠፋ መስሏችሁ ነበረ። ልወደድ ባይ አድርባዮች፣ አስመሳዮች አስመሳይ የሀቢባ ልጅ ሶሻል ሚዲያ ላይ ምን ነው እንደ ትልቅ ነገር እንደ ቢግ ዲል አያችሁት? ያልተሰደበበት ልጅ አለ እንዴ? ልጅ ተብሎ ህዝቡ አንድ ላይ ዋሲል ማለት ነው። ዋሲል መጣችሁ ገስት ለመግባት ሀቢ ሾካካ ኩሽ ናቸው ጋይስ። በነገራችን ላይ የኔ ቤተሰቦች እኔ እንደዚህ ስል በሌላ ነገር አትዩብኝ። ነገርኳችሁ። ሶሻል ሚዲያ ላይ ክፈቹ በሉ። ሶሻል ሚዲያ ላይ ስትመጡ ልጆቻችሁ ቤተሰቦች ይሰደባሉ። ይሄ የታወቀ ነገር ነው። እንደ ቢግ ዲልም አታዩት። መጀመሪያ አሁን ሀቢባ የመጀመሪያዋ ስለሆነ በጋሩን ክፈቹ ቡርቴ የመጀመሪያዋ ስለሆነ እንደ እናት የእውነት ልብ ይሰብራል። የእውነት ታለቅሳላችሁ እንደ እናት የመጀመሪያ ሆነ። ከዚህ በኋላ ሀቢባ ሳይመንን 100 ጊዜ ቢሰድቡት ጉዳዩ አይደለም። ምንም አይመስላትም። እውነቴን ነው የምላችሁ። የመጀመሪያዋ ጊዜ ግን ልቧ ይሰበራል። ለዛም ነው እንደዛ እያለቀሰች የመጣችሁ። በውስጥ ገብታችሁ አቡዬ አይዞሽ ምናምን ስትሉ የነበራችሁ አንድ ሰው ወጥታ የተከላከልክላት የለም። ለሳይመን ልጄ ነው ሲባል ግን ወጣችሁላችሁ። ገስት ላይ ተገስጣችሁ እንትን ብላችሁ ተሰብስባችሁ ለማውራት ሞከራችሁ አይደለ? ልክ ነኝ አይደለ? አስመሳዮች ናችሁ እንዳለ። ሁላችሁም ስምና ዝናን ፍምስናን ትፈልጉታላችሁ። መታወቅን መወደድን ምናምን እንትናዬ መባልን ትፈልጉታላችሁ። ሁላችሁም የእውነት ወዳችሁ ሰውን የምትቀርቡ የሶሻል ሚዲያ ሰዎች አይደላችሁ። የእውነት ለዛ ሰው ተጨንቃችሁ አይደለም የምትቀርቡት። እንዳለ የአንዷን ስም አንዷ መውሰድ ትፈልጋለህ፣ የአንዷን ዝና አንዷ እንጂ እውነተኛ ኢትዮጵያዊነትና እውነተኛ ፊሊንግ ወይ ስሜቱ ቢኖራችሁ ኑሮ ቀድሞ ገና እንደዚህ አድማ ሲያረጉባት እኔ የድሮ ጓደኛዬ ናት ሀቢባና እኔ ድሮ የምንተዋወቀው ብዬ ነው እንጂ የምነግራችሁ። እሷ ቤት ገስት ቤት ገብቼ ሳምቧችን አይታችሁኝ አታውቁም። የሆነ ነገር ሲገኝ ስለ አይታችሁኝ አታውቁም። ግን እናንተ ልክ ሲሰበሰቡ ጋይስ ልክ ሲሰበሰቡ ጊፍት ምናምን አለ ጋይስ። እንዴ ጊፍት አለ ምናምን የሚባል ነገር አለ። ተደራጃችሁ እዛ ጋር ሀብዬ እኛ አንቺ እንደዚህ ምናምን ልብ ካለሽ ምን አካውንት የለኝም ፎሎ የለኝም ልትይ ነው። ሁልሽም ያለሽ ነሽ። ወተሽ ስለ ሀቢባ ድምጽ ለምን አላችሁ? በቃ ተው አቁሙ ፕሊዝ ብላችሁ በጉራጌ ልጆች የተነሳባትን አድማ ለምን ለማስቆም አልሞከራችሁም? ለምን እናንተ ሰላም ለመፍጠር አልሞከራችሁም? ሀቢባ በቃ ይቅርታ በይ ነው አይደል የተባለችው? አልልም ብላለች። በቃ እናንተ ደግሞ ጓደኞቻችሁ የልጇ ነገር እንዲከንገበገባችሁ ወታችሁ ሀቡዬ ጥሩ ልጅ ናት የሰራችሁን መልካም ነገር እያስታወሳችሁ ለዚህ ህዝብ ለምን ልትናገሩላት አልፈለጋችሁም ነበረ? ልክ አሁን ላይ ስታለቅስ ህዝቡ ልጇ ተሰደበ። ሚዲያ ላይ ብርቅ አይደለም ልጅ መሰደብ። የመጀመሪያ ቀን እንደ እናት ያስለቅስሻል። ከዛም በኋላ ኖርማል ነው ትሰደቢያለሽ። ልጅሽ ምንሽ ሁሉ ነገርሽ ይሰደባል ሚዲያ ላይ። ቀድሞውኑ ሚዲያ ላይ ስትመጪ ክብር የሚባል ነገር የለም። ጥሩም ሰራሽ መጥፎም ላይ ክብር ነው የመጣሁት ምናምን የሚባል ነገር የለም። ሚዲያ ላይ ስትመጪ ክብርሽን ጥለሽ ነው የመጣሽው። አለቀ። ክብርሽን እርግጥ አድርገሽ ነው እዚህ ሚዲያ ላይ የመጣሽው። ያፈጠሽው ያገጠሽው። በአጠቃላይ ሁላችሁም ልወደድ ባይና አድርባዮች ናችሁ፣ አስመሳዮች ናችሁ ስላችሁ በምክንያት ነው። ሲቀጥል ደግሞ ሮማን ሲጀመር አንድ ነገር ልንገራችሁ። የሮማንን ነገር እኔ በነገር ሮማን ታስቃለች ምናምን ብላችሁ ላይክ ወይ አራዳ ነው ታስቃለች ብላችሁ ስለምትከተላት ገና እዚህ አፋችሁ ላይ ትጸዳዳባችኋለች ገና ማለት ነው። ታስቃለች ብላችሁ በጣም ነው የምታስቀው፣ በጣም ታዝናናለች ምናምን ብላ አታስቅም። ባይዘው ሮማን አታስቅም። የምታስቃችሁ ከብቶች የሆናችሁ ሰዎች ናችሁ። ሮማን ገና ከአንደበቷ ቃል ሲወጣ ታስጠላኛለች። እግዚአብሔርን አንደኛ ነገር ልክ የሚባል ነገር አለ። የሆነ ሰዓት ላይ ሰውን ታዩትና ከሆነ ጊዜ በኋላ የሚያስጠላችሁ ሰው አለ አይደል?
እኔ መመቤቴ ታዝናናለች። ወይ በጣም ነው እኮ ዛሬ መድኃኒቴን ሳልወስድ ነው። አይ ጭንቅላቴ ላይ የተሰራችው ሂማኔር እናትን ያድነውም ስትል ወይ በጣም ታስቃለች። እንከር አታስቅም። ሮማማ ማለት በእድሜዋ ያልተከበረች ለሚመጡት እናቶች ተምሳሌት ሳይሆን ውርደት የሆነች ንገሪኝ ካላችሁ ደግሞ የጉራጌን ማህበረሰብ የምታሳፍር ቆሻሻ እናት ናት። ቆሻሻ እናት ናት። ይሄ ሁሉ ሴራና ይሄ ሁሉ ነገር የሆነው በሮማን ነው። በሮማን በሷና በሷ መሰል ከብቶች ነው። መጀመሪያ ነገሮችን ስትቆሰቁስ አንደኛዋ ሮማን ናት። አንደኛዋ ሮማን ናት። ሮማን አይደለችም ናት። ዛሬ ላይ መጣ እኔ ሳይመንን በመጀመሪያ ደረጃ ማንሷ የማንን ልጅ ስታከብርና የማንን ልጅ ጥሩ ነገር ስትናገር ነው። እኔ ልጇን አልተሳደብኩም፣ እኔ ልጇን አልተናገርኩም። እሷ እኮ ልጅሽን አልሰደበችም። ታስቁኛላችሁ። በጣም ነው የምታስቁኝ። ልጅ ነው ለሁሉ አውቃለሁ። እንደ ሮማን ደግሞ ልጅ የሚሳደባለ እንዴ? እንደ ሮማን ደግሞ ልጅን የሚያቋሽሻለ እንዴ? እንደ ሮማን ደግሞ የልጅን ሞት የሚመኛለ እንዴ? ያው አያት ቅድመ አያቱ ነው። ባለጌ እናት አለች እንዴ? ክብሯን ያልጠበቀች እናት አለች እንዴ? ሁሉም በእድሜ ነው ባይዘው። ሁሉም በእድሜ ደስ ይላል። በነገራችን ላይ ሁሉም በእድሜ ደስ ይላል። ንግግርም፣ ወሬም፣ አወራረም፣ አክትም በእድሜ ደስ ይላል። እድሜነቷን አልፎ እንኳን ስነ ስርዓት የሌላት ቆሻሻ ሴት ብትኖር ሮማን ናት። ይሄንን ልቦናችሁ እያወቀ ግን ልታወዳድሩና ልታነጻጽሩት ስትመጡ ታሳዝኑኛላችሁ። አይ እሷ እኮ ሳይመንን አልሰደብችው። አይ እሷ የግዴታ እኮ ሳይመንን መሰደብ አይጠበቅባትም። ስለ ሰው ልጅ ለምን ሰደብ? ትላንትና የኔ ልጅ ምን ስትላት ነበረ? ትላንት የዮኒ ማኛ ልጅ ምን ስትል ነበረ? ልጅ ነው። እናንተ ግን እንደዛ አይደለም የምትሉት። ስለዚህም እኔ የምለው ሁላችሁም በቤታችሁ ገብቶ ሚዲያ ላይ ልጆቻችሁ በሚዲያ ላይ ይሰደቡ። ከዛ ህመሙ ይገባችኋል፣ ፊሊንጉ ይገባችኋል። የመጀመሪያ ቀን ምን ያለባችሁ እንደሚደነግጥ ታዩታላችሁ። ቅስማችሁን እንዴት እንደሚሰቡት እንደዛ ነው የምለው። ምክንያቱም ብትነግሯቸውም በክፋት ነው የሚያዩባችሁ፣ ብትናገሩም በክፋት ነው ወይ ብርቅ ነው እንዴ ልጅ እንደዚህ ነው እንዴ ልጅ እንደዚህ ነው እንዴ ምናምን ይላሉ። ትናንትና አንዷ መጣ እኔ በጉራጌ ዘረኝነት ነው እንጂ በልጅ ጉዳይ ምናምን እንዳለ እዛ ጋ ያሉት በአጠቃላይ የአንድ ሰው ልጅ ሲሰድቡ ነገ ያንተ ልጅ እንደሚሰድብብን ማወቅ አለብን። ሁሉም ልጅ ተሳዳቢ ናቸው። ልጅ እንዳለ ልጅ የሚሳደቡ እናቶች ናቸው እዛ ጋ ያሉት እናቶችም ምናምንም እንዳለ የልጅሽን ማደግ የልጅሽን ማበብ የሚፈልጉ አይደለም። ያንቺን ማደግ መለውጥ የሚፈልጉ አይደለም። እባቦች ናቸው እንዳለ ገብርኤልን እኔ ሀቅ ነው የምነግራት። እንደውም ልንገራችሁ አይደል አንዳንዴ በንግግሯ አትመቸኝም፣ አንዳንዴ ታበሳቸኛለች። ግን አንዳንዴ ደግሞ ተመችታኝ እማያታለች። ስሟን አልጠራም። እንደው አንዳንዴ ታናደኛለች፣ አንዳንዴ ደግሞ ግን እውነት አላት። ዝም ብዬ ሳያት አንዳንዴ እውነት አላት እላለሁ እና አያታለሁ። በተቀረ ሌሎቻችሁ አስመሳዮች ናቸው። የሰው ልጅ ሲሰደብ ደስ ብሎ ልጇ ተሰደበ እየተባባላችሁ ሼር ከመደራረግ ውጪ ኢንቦክስ ለኢንቦክስ ከመላላክ ውጪ ልጅ ለምን ይነካል ብሎ አይኑን አፍጥጦ የመጣ ፐብሊክ ፊገር ሰው የለም። እንደው እነዚህ አረብ ሀገር ሴቶች አልኳቸው፣ እነዚህ ፈኖቿ የሀቢባ ፈኖች ይሻላሉ። ሲሉ የነበሩት እነሱ ናቸው። ገስት እንኳን የማታስገባቸው ልጆች ናቸው በብዛት ሲጮውላት የነበሩት፣ ግሩፕ እየከፈቱ እሪ ሲሉ የነበሩት እንጂ ፐብሊክ ፊገር ላይ የነበሩት በአጠቃላይ በብዛት ማለት ነው። በብዛት ኩሊያ ናት። ኩሊያ ተናግራለች። እኔ አላየሁትም አልሰማሁትም። ሁሉም ከዛ በኋላ ሀቢባ ካለቀሰች በኋላማ ጋይስ ሁሉም ተናገረ። እኔ እኮ እየነገርኳችሁ ነው። ሀቢባ ቪዲዮዋን ላይቭ ላይ ያለቀሰች እኔ ካሁን በኋላ ሃይማኖት የለኝም እያለች ምርር ብላ ስታለቀስ ሁሉም ተናጋሪ ሆነ እንቧን ሲያዩ። ስለ ልጅ ሲሰደብ ግን እንባ ማየት አይጠበቅብህም። ልጅ ነገ ያልወለድክ ነገ ትወልዳለህ። የወለድክ እናት ደግሞ ለልጅህ ምን እንደምትከፍል ታውቃለህ። ያማል። ልክ ሀቢባ ላይቭ ላይ ወጣ የየ ስትል ማለት ነው መጡ ሁሉም ኮመንት ቪዲዮ ለመስራት። ሀቢባ እንደዚህ ነው። መጀመሪያ ግን ከ3 ቀን ነው ምናምን በፊት ነው የሰደበባት እኮ ልጇን። ከ3 ቀን በፊት ነው ልጇን